በዓለም ላይ ትልቁና ትርፋማው ኢንቨስትመንት በባንክ የሚቀመጥ ገንዘብ ሳይሆን በገዛ ማንነታችሁ ላይ የምትሰሩትን ስራ መሆንን ታውቃላችሁ? ሰላም ሰላም፣ ጤና ይስጥልኝ። እንኳን ወደ ሞጊ ስኬት ዩቲዩብ ቻናል በሰላም መጣችሁልኝ። በዚህ ቪዲዮ በራሳችሁ ላይ ኢንቨስት ማድረግ ማለት ምን ማለት እንደሆነ፣ ለምን በህይወታችን ውስጥ ትልቁ ኢንቨስትመንት እንደሆነና እንዴት ማንነታችንን ቀይረን ለስኬት እንደምንበቃ በዝርዝር እናያለን። ቪዲዮ እስከ መጨረሻው በመከታተል የለውጥ ጉዟችሁ ዛሬን ጀምሩ። በራሳችሁ ላይ ኢንቨስት ማድረግ ሲባል ዝም ብሎ መመኘት ሳይሆን በተግባር ራስን ማነጽ ነው። ብዙዎቻችን ለልብስ ለምግብና ለቴክኖሎጂ የምናወጣው ያህል ለጭንቅላታችን አናወጣም። እውነተኛ ስኬት የሚጀምረው ከውስጥ ወደ ውጭ መሆንን ማመን አለብን። ማንነታችን ሲቀየር የምናገኘው ውጤትም አብሮ ይቀየራል። በዚህ ቪዲዮ ውስጥ የምናያቸው ነጥቦች ህይወታችሁን በ360 ዲግሪ እንደሚቀይሩት እርግጠኛ ነኝ። ዛሬውኑ ውሳኔ ወስነው ራሳችሁን መገንባት ከጀመራችሁ ነገ የሌሎችን ስኬት ማድነቅ ሳይሆን የራሳችሁን ታሪክ ማውራት ትጀምራላችሁ። በራስ መተማመን የሚመጣው ካለን እውቀትና ክህሎት መሆንን መረዳት ተገቢ ነው። አሁን ያለንበት ሁኔታ ነገ የምንሆንበትን ቦታ አይወስንም፣ ነገር ግን ዛሬ የምናደርገው ጥረት ይወስነዋል። ሰዓቱ አሁን ነው፣ ለውጡም በእጃችሁ ነው። ራሳችሁ ላይ ኢንቨስት ማድረግ ያለባችሁ 6 ወሳኝ ነገሮችን እንደሚቀጥለው ቀርበዋል። እነዚህ 6 ወሳኝ ነገሮች ራሳችሁ ላይ ኢንቨስት ካደረጋችሁ እርግጠኛ ነኝ በአጭር ጊዜ ስኬታማ እንደምትሆኑ አጠራጠርም። በተለይም መጨረሻውና ስድስተኛ በጣም ወሳኝና ለህይወታችሁ አስፈላጊ ስለሆነ በደንብ አድርጋችሁ ተከታተሉኝ እና ቪዲዮ እስከ መጨረሻ እዩት። አንደኛ፣ የአእምሮ ዝግጅትና ሳይኮሎጂ። ስኬት 80% ሳይኮሎጂ ሲሆን 20% ደግሞ ተግባር ነው። አእምሯችንን በትክክለኛ መረጃ ካልመገብነው በስጋትና በፍርሃት ይሞላል። በራሳችን ላይ ኢንቨስት ማድረግ ማለት መጀመሪያ የአስተሳሰብ ድህነት ማስወገድ ማለት ነው። አሸናፊዎች ችግርን ሳይሆን መፍትሄን የሚያሳዩ ሰዎች ናቸው። በየቀኑ የምንሰማቸውና የምናነባቸው ነገሮች የማንነታችን አካል ይሆናሉ። ለዚህ ነው አእምሯችንን እንደ ለም መሬት በጥንቃቄ መንከባከብ ያለብን። አሉታዊ ወሬዎችና ሰዎችን በመራቅ ለአዎንታዊ እይታ ቦታ መስጠት ይገባል። ስለዚህ ራሳችሁን የምትነግሩት ታሪክ እውነት መሆንን ማረጋገጥ አለባችሁ። አልችልም የሚለውን ቃል እንዴት እችላለሁ በሚል የሚቀየር ትልቅ ለውጥ ያመጣል። ሳይኮሎጂያችን ሲስተካከል እንቅፋቶችን ወደ አጋጣሚዎች ይቀይራሉ። በራሳችሁ ላይ ስራ ሲጀምሩ መጀመሪያ የሚቀየረው አመለካከታችሁ ነው። ሁለተኛ፣ የእውቀትና የንባብ አስፈላጊነት። መጽሐፍ ማንበብ የዓለማችን ታላላቅ ሰዎች ጭንቅላት መበደር ማለት ነው። በራሳችሁ ላይ ከምታደርጉት ኢንቨስትመንቶች ውስጥ ንባብ ቀዳሚ ነው። አንድ መጽሐፍ የአንድ ሰው የ40 ዓመት ልምድ በጥቂት ሰዓታት ውስጥ ሊያካፍላችሁ ይችላል። ንባብ አድማሳችሁ ያሰፋል፣ አዳዲስ የገቢ ምንጮችን እንድታዩ ይረዳቸዋል። በየቀኑ ቢያንስ ለ30 ደቂቃ ማንበብ በዓመት ውስጥ ትልቅ እውቀት ያስገኛል። ስኬታማ ሰዎች በሙሉ የመጽሐፍ ፍቅር ያላቸው ናቸው። እውቀትን ካላችሁ የትም ቦታ ብትሄዱ በራስ መተማመን መንፈስ ይኖራቸዋል። ጊዜያችሁ በማይጠቅሙ ቪዲዮዎች ከመጨረስ ይልቅ እውቀት የሚጨምሩን መምረጥ አለባችሁ። እውቀት በአሁኑ ዘመን ትልቁ የሀብት ምንጭ መሆንን አትዘንጉ። መማር ያቆመ ሰው ማደግ ያቆማል። ስለዚህ ሁል ጊዜ ተማሪ ይሁኑ። ሶስተኛ፣ የአካልና የአእምሮ ጤና ጥበቃ። ጤና የሌለው ሰው ስኬቱ ሊደሰትበት አይችልም። በራስ ላይ ኢንቨስት ማድረግ ማለት አካላዊ ጤንነትን መንከባከብ ይጨምራል። ጤናማ አመጋገብና ስፖርት መስራት አእምሯችን በንቃት እንዲሰራ ያደርጋል። እንቅልፍ ማግኘት፣ ውሃ መጠጣት ለራስ ተነሳሽነት ወሳኝ ናቸው። ሰውነታችን የምንኖርበት ብቸኛው ቤት መሆኑን ማወቅ አለብን። በየቀኑ የምናደርገው እንቅስቃሴ የጭንቀት ሆርሞኖችን ይቀንሳል። የአእምሮ ሰላም ለማግኘት ሜዲቴሽንና ጸሎት ማድረግ ጠቃሚ ናቸው። ጤናማ ስትሆኑ በራሳችሁ ላይ የበለጠ ውጤታማ ትሆናላችሁ። ራስን መውደድ የሚጀምረው ለራስ ጤና ጥንቃቄ ማድረግ ነው። ዛሬ ለጤናችሁ ጊዜ ካልሰጣችሁ ነገ ለበሽታ ጊዜ መስጠት ትገደዳላችሁ። ጤናማነት ለረጅም ጉዞና ለትልቅ ስኬት መሰረት ነው። አራተኛ፣ አዳዲስ ክህሎቶችን ማዳበር። በአሁኑ ዘመን ትምህርት ቤት የተማራችሁት ብቻ በቂ አይደለም። በየቀኑ አዳዲስ የቴክኖሎጂና የቢዝነስ ክህሎቶችን መማር አለባችሁ። በራስ ላይ ኢንቨስት ማድረግ ማለት ገበያው የሚፈልገውን እውቀት መጨበጥ ማለት ነው። ኮምፒውተር ቋንቋን ወይም ሽያጭ መማር ገቢውን በእጥፍ ሊያሳድገው ይችላል። ኢንተርኔት ላይ በነፃና በክፍያ የሚገኙ ብዙ ትምህርቶችን አሉ። በትርፍ ጊዜያችሁ አዳዲስ ነገርን በመማር ለወደፊት ህይወታችሁ ዋስትና ነው። አንድን ክህሎት ብቻ ይዞ መቀመጥ በዚህ ዘመን አደገኛ ነው። ሁል ጊዜ ራሳችሁን ማሻሻልና ከዘመኑ ጋር መራመድ አለባችሁ። ተሰጥኦአችሁን ወደ ክህሎት ለመቀየር ልምምድን ማድረግ አለባችሁ። በራሳችሁ ላይ ኢንቨስት ስታደርጉ ማንም ሊቀማችሁ የማይችለው ሀብት እያጠራቀማችሁ ነው። አምስተኛ፣ የጊዜ አጠቃቀም ዲሲፕሊን። ጊዜ የማይተካ ብቸኛው ሀብታችን ነው። ስኬታማ ሰዎች ጊዜያቸውን በአግባቡ የሚጠቀሙ ናቸው። በራስ ላይ ኢንቨስት ማድረግ ማለት ለጊዜ ዋጋ መስጠት ማለት ነው። ትርጉም በሌላቸው ወሬዎችና በማህበራዊ ሚዲያ ሰዓት ማባከን የለባችሁ።
የዕለት ተዕለት ተግባራችሁን በፕላን መምራት ለውጤታማነት ቁልፍ ነው። ዲሲፕሊን ማለት ስሜታችሁን ባይፈልግም መደረግ ያለበትን ነገር ማድረግ ነው። ዛሬውን የምትከፍሉትን መስዋዕት ለነገው ነፃነታችሁ መሰረት ነው። ጠዋት ቀድሞ መነሳትና ጠቃሚ ስራዎችን ማስቀደም ይገባል። ጊዜያችሁን በራሳችሁ እድገት ላይ ካዋላችሁት ውጤቱ በቅርቡ ይታያል። ስኬት የብዙ ትናንሽ ጥረቶችን ድምር ውጤት ነው። ስድስተኛ ግንኙነትና ጠቃሚ ሰዎችን መቅረብ። የምትውልባቸው 5 ሰዎችን የማንነታችን ነጸብራቅ ናቸው። በራስ ላይ ኢንቨስት ማድረግ ማለት ግንኙነትን በጥንቃቄ መምረጥ ማለት ነው። ካንተ የተሻለ እውቀትና ራዕይ ያላቸውን ሰዎች ቅረብ። አበራታችና አዎንታዊ ጓደኞች ለስኬት ጉዟችሁ ጉልበት ይሆናሉ። መጥፎ ልምድ ያላቸው እና ተስፋ አስቆራጭ መራቅ ብልህነት ነው። ኔትወርክ መፍጠር ለአዳዲስ እድሎች በር ይከፍታል። ለሌሎች መስጠትና መርዳት የለውጥ እርካታን ይሰጣል። ታላላቅ ሰዎች እንደ አርአያ በመውሰድ ከታሪካቸው ተማሩ። ጥሩ ግንኙነት የገንዘብ ያህል ዋጋ ያለው ኢንቨስትመንት ነው። ሰዎችን በአክብሮት መያዝ ለስኬታችሁ ድልድይ ይሆናሉ። በራሳችሁ ላይ ኢንቨስት ማድረግ የህይወት ዘመን ጉዞ ነው። ዛሬ የተማራችሁትን በተግባር ላይ ለማዋል ቃል ግቡ። ምንም እንኳን ጉዞውን ፈታኝ ቢሆንም ውጤቱ ግን እጅግ ጣፋጭ ነው። ለውጥ የሚጀምረው ከመጀመሪያው እርምጃ ነው እና ዛሬን ጀምሮ። በሞግዚት ስኬት በኩል ሁል ጊዜ ለእናንተ ጠቃሚ ትምህርቶችን ይዤ እቀርባለሁ። ይህ ቪዲዮ ከጠቀማችሁ ለሌሎች በማጋራት የለውጥ አካል ይሁኑ። ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሁል ጊዜ አስታውሱ፣ እናንተ ከምታስቡት በላይ ጠንካራና ስኬታማ መሆን የምትችሉ ናችሁ። በራሳችሁ ላይ ኢንቨስት ማድረግን አታቋርጡ፣ ምክንያቱም ዋጋችሁ ውድ ነው። በቀጣይ ቪዲዮ ብራንድን መገንባት ቢልዲንግ ዮር ብራንድ የሚል ቪዲዮ ይዤ እቀርባለሁ። የራስን ብራንድ ለመገንባት መቼም አይረፍዱ። ሙሉ ቪዲዮውን በሞግዚት ስኬት ቻናል ሊመልከቱ። እስከምንገናኝ ድረስ በስኬትና በደስታ ቆዩልን።